ነገርን በቅርቡ በአቋሙ መዋዠቅ ምክንያት ሐሳቦችን እየሰጠነው ታዬ ቦጋለ ነው። ታዬ ቦጋለን አስቀድሞ ሰዎች ሁሉ እንደሚወዱት በነገርነው ቃል እሱ ግን ይህንን ቃል ገሎ ማዳን አድርጎ አድኖ መግደልም አድርጎ ወስዶታል። በቅድሚያ እንግዲህ ሊቀ ትጉሃን ደረጀ ነጋሽ ወይም ዘወይንዬ በመባል የሚታወቁት ሰው የሃይማኖት አባት ናቸው። ሊቀ ትጉሃን የሚል ማዕረግ አላቸው። የእሳቸው ትልቁ ስራ መጽሐፍ ቅዱሳዊ እውነትንና የኦርቶዶክስ ቤተክርስቲያን አዋልድ መጽሐፍትን አንድምታዎች መተንተን፣ ክርስቲያኖች ወደ እግዚአብሔር መንግስት እንዲቀርቡ ማዘጋጀት፣ በኦርቶዶክስ እምነት ደግሞ ለስጋው ደሙ እንዲበቁ ማድረግና የመሳሰሉት ነገር ትልቅ ተልኳቸው ነው። ነገር ግን ሞዓ ተዋህዶ የሚባል ከዚህ በፊት ስላነሳሁት አሁን ብዙ መሄድ አልፈልግም። ሞዓ ተዋህዶ የሚባል ጸረ ተዋህዶ፣ ጸረ ሀገር የሆነ አፍራሽ የሆነ በድሮ አስተሳሰብ ላይ የተቸነከረ አመለካከት አለ። የዛ አቀንቃኞች በዛ ሴል ውስጥ ያሉ ሰዎች በአንድ ወይም በሌላ መልኩ ጊዜ እየጠበቁ ይናደፋሉ። እኔን ከነከሱና ከተናደፉ ሰዎች ሰሞንኛው ደግሞ ተረኛ፣ ብዙ ተረኞች አሉ። ተረኛ ሆነው የመጡት ዘወይንዬ ናቸው ወይም ሊቀ ትጉሃን ደረጀ ነጋሽ ናቸው። እና ያነሱት ነጥብ ታዬ ቦጋለ ካሉ በኋላ 3 መሰረታዊ ነገሮችን አስቀምጡ። አንደኛ የምናደንቀው ብለው ጀመሩና አድኖ መግደል የሚባል በጣም አደገኛ መርዘኛ የደብተራዎች አካሄድ አለ። የእኩያን ደብተራዎች፣ የመልካሞቹ ደብተራዎች አይደለም። አድኖ መግደል እና 3 መሰረታዊ ነገሮች አስቀምጡ። አንደኛው እንዲህ የወረደ የዘቀጠ በዚህ ደረጃ አሳፋሪ የሆነ የሚል አንድ ነገር አስቀምጡ። ሁለተኛ ቫምፓየር የሚባል ከደም ጠጭ ጋር የሰዎችን ደም በመጠጣት ከሚደሰቱ ሳዲስቶች ተርታ መደቡኝ። ሶስተኛው ደግሞ ለሆዱ ሲል፣ አራተኛ ለፖለቲካ ትርፍ ሲል የሚል ነገር አቅርበዋል። ብዙ ማለት አልፈልግም። ስለምን ስለ ታዬ ቦጋለ ከህዝብ ልብ ውስጥ የወጣን ሰው አሁን ብዙ መናገሩ የወደቀ ሳር ምሳር ይበዛበታል ስለሆነ መተው ይሻላል። ግን እንደው ለማስታወስ ያክል አንዳንዱን እንናገራለን። እንግዲህ ሲናገር መርዛማ ድንኳኖች ማለትም ክፉ የሆኑ እኩይ የሆኑ ደብተራዎችና በጎ የሆኑ ደብተራዎች ብሎ አነጻጽሯል። ታዬ ወንድሜ እንዴት ተሳሳት? ደብተራ ማለት እኮ ስድብ አይደለም። ደብተራ ማለት ሰው አይደለም። ደብተራ ማለት ትርጉሙ ድንኳን ማለት ነው። ስለዚህ እኩይ ድንኳንና እኩይ ያልሆነ ድንኳን አለ ማለት ነው። ይህ እንግዲህ ያለማወቅን የሚያሳይ ነው። በሌላ መልኩ ታዬ ቦጋለ ሲናገር እንግዲህ ከሞዓ ጋር ለማያያዝ ከፋኖ ጋር ለማያያዝ ሙከራዎችን አድርጓል። ምንም ነገር አይሳካለትም። ምክንያቱም አካሄዱ አቋም የለሽ ስለሆነ ህዝቡ አንቅሮ የተፋው ሰው ነውና። ሌላው ቀርቶ ስለ ሞዓ አንበሳ ሲናገር ከሰሎሞን የመጣ አድርጎ ይናገራል። አይደለም። ሞዓ አንበሳ የይሁዳ ነው። ይሁዳ ዘምነገደ ይሁዳ፣ ከተማውም ይሁዳ ተብሎ የተሰየመ የያዕቆብ ልጅ ነው። የአንበሳ ደቦል ተብሎ ማዕረግ የተሰጠው። ስለዚህ በሕገ ልቦና ውስጥ የነበረ የምርቃት ስራ ነው። ይህንን በመከተል ነው እንግዲህ ኢየሱስ ክርስቶስንም የይሁዳ አንበሳ ብለን የምንጠራው። አይዞ አንበሳን አትጥላ። ብዙዎች አንበሳን ይጠሉታል። እኛ ኢትዮጵያውያን ደግሞ ለአንበሳ ክብር አለን። ከፒኮክ ይልቅ አንበሳን እንመርጣለንና አንበሳ ደግሞ ዘርና ሃይማኖት ሳይሆን አንበሳ የኢትዮጵያ ጀግንነትን የሚያሳይ ነው። በአውሮፕላኑ ላይ ሁሉ ሳይቀር አንበሳ አለ። በተለያየ ቦታ አናብስት ይታያሉና ይህንን በሌላ ባላወቅከው መልኩ ተረድተሃል። እኔ እንደውም ባይሆን አንተን አንድ ጥያቄ የሚጠይቅ አሁን ዳስጣን ላይ ልክ እንደዚሁ አፈጉባኤ ልሁን ብለ መንገድ ጠራጊ ልሁን ብለ እንደጨውከው ሁሉ ምን አለ ሌሎቹም ላይ እንደዚህ አይነት ሐሳብ ብታመጣ። እስከዛሬ ስንት ዘፈን ሲወጣ ዝም ያልክ ምን ነው ዛሬ የዘፈን ተቆርቋሪ? እኛ ቀድሞም ቢሆን እያወገዘን ያለ ነው። አንተ ምን ነው ዛሬ ተቆርቋሪ ነኝ ብለህ መጣ እንዴ? ያወረቦሌ የሚለው ዘፈን አዲስ አበባ 4 ኪሎ ጀቲ ከሌሰ ዱፍቴ ሶከሲ እያለ በኦሮምኛ ሲሳደብ ምን ነው ዘርን ከዘርጋ መጤ አድርጎ ሲናገር አልገሰስከውም? ትላንትና
መታ 4 ኪሎ አዲስ አበባ ትላለች ይች ከዚህ እያለ በኦሮምኛ ሲዘፈን መቼም አፋን ኦሮሞ ነው ቤተብኔ ተሪዮ ራፈተ ማለ ንራፈትን አዳኬት ቆቀኬት መቼም እንደ ካረሳ በስተቀር ኦሮምኛ ትችላለህ 4 ኪሎ አዲስ አበባ ጀት ከለሰ ዱፍቴ ሶከሲ ብሎ ሲናገር ለምን አልገሰስክም መጥ የለም ሁላችንም አንድ ኢትዮጵያንን ለምን አላልከም እኔ ላለው ጅማ የጋራችን አክሱም የጋራችን መቀሌ የጋራችን ጎንደር የጋራችን ጎጃም የጋራችን ደቡብ የጋራችን ሁሉም ቦታ የሁሉም ኢትዮጵያውያን ነው አንዱ መጤ አንዱ ሌላ መሆን የለበትም አንተ ግን ለመመሳሰል የሄድክበት አካሄድ እጅግ በጣም አሳፋሪ ነው በተለይ ትላንትና የሆኑትን አባቶቻችንን ለመኮነን የሄድክበት አካሄድ ስህተት ነው ሌላው አጼ ቴዎድሮስ ዳግማዊ ቴዎድሮስ የመጀመሪያው ቴዎድሮስ የዳዊት ልጅ ሳይሆን ንጉስ ዳዊት ልጅ ሳይሆን አጼ ቴዎድሮስ ዳግማዊ ቴዎድሮስ የቋራው ካሳ መጽሐፍት ቤት ያልከው መልካም ነው ግን ከሳቸው በፊት በ14ኛው መቶ ክፍለ ዘመን ከ1426 እስከ 1460 የነገሱት ንጉስ ዘርዓ ያዕቆብ ቆስጠንጢኖስ በየአብያተ ክርስቲያናቱ መጽሐፍት ቤትን እንዲከፈት ያደርጉ ነበር የቱ ቀድሞ ይሆን የ1845 እስከ 60 ያሉት አጼ ቴዎድሮስ ወይንስ አጼ ዘርዓ ያዕቆብ አንብር መስቀሌ በዲ በመስቀል ተብለው መስቀሉን በመስቀለኛ ቦታ ያስቀመጡት ታላቁ ንጉስ አጼ ዘርዓ ያዕቆብ የቀደሙትን አባቶቻችንን እናከብር ይገባ ነበር ተጠመቅ ወደ ጸበልም እንዳለለ ጸበልን የምታምንበት አይመስለኝም ስለዚህ አንድ ነገር እልሃለሁ እባክህ ታዬ ከኢትዮጵያ ህዝብ ጋር በይቅርታ ታረቅ ይሄ ብቻ ነው የሚያዋጣ ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸው እንዳለ መጽሐፍ በቁመሞት አግባብነት ስለሌለው አንተ ራስን በራስ ገለሃልና ከኢትዮጵያ ህዝብ ጋር ታረቅ የኢትዮጵያ ህዝብ የዋህ ነው የኢትዮጵያ ህዝብ ይቅርታ የሚያደርግ ነው የጣሊያንን ሐውልት አቆሞ ከጣሊያን ጋር የሚበላ ህዝብ ስለሆነ ማሪ ህዝብ ስለሆነ የኢትዮጵያን ህዝብ አታሳዝነው ያሳዘንከው ይበቃል ስርዓት ያልፋል ታዬ ስርዓት ያልፋል የአጼ ኃይለ ሥላሴ ስርዓት አልፏል የደርግ ስርዓት አልፏል የኢህአዴግ ስርዓት አልፏል የብልጽግናም ስርዓት ያልፋል ምናልባት ዶክተር አብይ ስልጣን ይሰጡኛል ብለ ጓክተ ከሆነ መንገድ እየጠረክ ያለው ይሄ አይጠቅምህም የብልጽግናና የቤተ ክህነት ሹመት የዶሮ እንቅልፍ ነው ወዳጄ ሞት በስተቀር የሚለየን የለም ያሉት ኦቦ ለማና ዶክተር አብይ ተለያይተዋል እነ ስዩም ሞተው እና አባይ ፀሐዬ ሞተው እና በርካታ የወያኔ ሰዎች ናስመላሽ ሞተው አይለያዩም የተባሉ ደብረ ጽዮንና ጌታቸው እንኳን ተለያይተዋል አይታረቁም የተባሉትም ጌታቸውና ዶክተር አብይ ታርቀዋል ፖለቲካ ቋሚ ጠላት ቋሚ ወዳጅ የለውም ኩላሊቴን እሰጣለሁ ያለው መንሱር ጀማልም ታስሯል ወዳጄ ፖለቲካ እሳት ነው እሳት ደግሞ ሰው አይመርጥም ስለዚህ በእንደዚህ አይነት ውስጥ ጥቅምን አገኛለሁ ብለ ኢትዮጵያ ማንነትን ባትከዳና በተሳሳተ መንገድ ባትሄድ መልካም ነው እኔ ግን ከዚህ በላይ አልልህም ለምን የሞተን ሰው ነፍስ ይማር ነው እንጂ የሚባለው በባህላችን ከሞተ በኋላ መውቀስ አይገባም ለዚህ ነው ሞት ወቃሽ አታድርገኝ የሚባለው እግዚአብሔር አስተዋይ ልቦና ያድለን ዘንድ ጸሎቴ ነው ወደ ሶስተኛ